እንስማው። ከርደሮች ተመልከቱ። አሞራው ገብቶ ተፈላጣ። እሺ 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 ሚዲያ ላይ ቀርባሉ እነሱ። አሃ አሃ ችግር የለም። አሞራው ምን አልሽ? ምን ተፈጠረ? ኧረ ከውጭ ተደወለልኝ፣ ከዚህም ተደወለልኝ። ሁለት ሰው አናገረኝ። በሚዲያ ላይ በቅርቡ ይመጣሉ። ሰማኸኝ? እሺ እኔ መቤት እግዚአብሔር ይስጥልኝ። ወይ ጉድ ወይ ጉድ ወይ ጉድ! አንድ ሰው ወደዛ እግርሽ ይመጣና ይኸው እንግዲህ እዚህ ድረስ ጃጓርዬ ሀቀኛ ለመሆኔ ቆይታ እና ይኸው እዚህ ጋር ስግጥ ስላልኩኝ ነው እንዳትሄጂ ተብዬ ገብቷል። ምን አሉኝ? ሚዲያ ላይ በቅርቡ ይወጣሉ። ገባክ? ይሄ ፕራይቬት ቤተሰብ እኔ የነሱ ወንድም ነኝ አለኝ አንዱ ወንድም ማንነቱ ስሙን አጠይቁ። ለምን ሚዲያ ላይ መተሰጠንም ወንድሟ ነኝ። ሰማኸኝ? ወንድሟ ነኝ፣ የቲና ወንድም እና ቤታችን አንድ ሰው ይዘሽ እንዳትመጪ ውርድ ከራስሽ አለኝ። እግዚአብሔርን ውርድ ከራስሽ አንድ ሰው ቤታችን ይዘሽ እንዳትመጪ እና እኛ በቅርቡ ሚዲያ ላይ ሰው የሚያውቀው ይሆናል። እኔ ሄድ ተዘጋጅቼ እንትናም ስትመጣ ራሱ በርቀት ላሳያትና ልመለስ እንዴ? በርቀት አሳያት። እኛ ምን ያቁሻል? አሳያት። ስሚ ኤደን፣ ከፈለግሽ የህግ ሰዎችን መጥራት ትችላለሽ። ለምን ትፈሪያለሽ? የት አባታቸው አንቺ እንዳትገቢ እንዳትፈሪ። አንቺ ምን ያመጣሉ? ምን ገዳዮች ናቸው ማለት ነው። አያምሮ በዚህ በሚጥዬ ጭንቅላት ወንድሟ ነኝ። ቤታችን አንድ ሰው ይዘሽ እንዳትመጪ። ደነገጥኩኝ። አንድ ሰው ይዘሽ እኛ በቅርቡ ሚዲያ ላይ እንወጣለን። በቅርቡ ሰሙ ነገር ይሆናል። አያስፈልገንም። ወንድሟን በምን አወቅሽ? ወንድሟ መሆኑ አሞራው ነው የደወለልኝ። ስልኩን አሳይን። ሄዱ የደወለበትን ስልክ አሳይን። 44 ምናምን የሚል 44 አየሽ፣ የት ሀገር እንደሆነ ግልጽ ነው። አሞራው ነው የደወለላት። አሞራው አይደለም እንግሊዝ ነው። 44 የመጀመሪያው። እስኪ 44 ምን ኮዱን ንገሪን። 44 ምን የመጀመሪያው ፕላስ ኢትዮጵያ። ቆይ አንዴ አጃጓርዬ አንዴ 44 ምን ሙሉን ሳትናገር ደግሞ ስልክ ተናገርሽ ብላችሁ አይዳይ የመጀመሪያውን ብቻ ንገሪን። የመጀመሪያው ቁጥር እሺ 22 44 ኮድ ልክፈት እስቲ። ቆይ ማን የደወለችው? ትዕግስት። እቺ ደግሞ ማን የሚደውልብኝ? አጭ የመጀመሪያው 44 በቃ ከእንግሊዝ ነው፣ ከእንግላንድ ነው። የሱ አይደለም፣ ከእንግሊዝ ነው የተደወለልሽ። ምን አውቃለሁ? አዎ ውሸታቸውን ነው። ያ ውጭ ስልክ አይደለም፣ የሀገር ውስጥ ነው። ወንድሟ ነኝ። እንትን ላይ ሚዲያ ላይ እያየሁሽ ነው አለኝ እኮ። ቤታችን አንድ ሰው ይዘሽ እንዳትመጪ፣ እዛ ጋር እንዳትደርሺ። እኛ በቅርቡ ለህዝብ የምናሳውቀው ነገር ይኖራል። በሽተኛ እናት አለችኝ አለኝ። ወደኛ ቤት ልትመጪ ሰው ይዘሽ ልትመጪ እንደሆነ ሰው ነገረኝ አለኝ። አሞራው ነው ነገራት። አሞራው የእንትና ባል ሰው ነገረኝ። የሆነ ሰው ያው እኔ እንግዲህ ያው እዚህ ድረስ ደርሼ እሷም ቆየችብኝ። ከዛ አሁን ተደውሎ ማስጠንቀቂያ ተሰጠኝ። አናቴን ቢሉኝ እስጃጓርዬ ደሃዋ ምስኪን አረቢ። አሁን ምንድነው መልሳችን ታዲያ? መሞት እንዴ? አንቺ ለምን ትፈሪያለሽ? በሩቁ ቤቱን ታሳያት። ላሜ ኤዱ ፍቅር ልንገርሽ፣ አሞራው ምን አለሽ መሰለሽ? በኮሜንት ወደ እነ ዴዚ ቤት ይዘሻት እንዳትሄጂ ብሎ በኮሜንት ጽፎ ማቺ ነው። አሁን እኮ መነጽሬ ነው ያደረኩት እኮ ያለ መነጽሬ ነው አይኔ እየነገርኩሽ ያለው ያ
ጽፎልሻል በኮሜንት ኮሜንቱን ይዘንዋል። ጃጓር ልክልሃለሁ። ቆይ ድንገርሽ ሄዱዬ ቦምበስቲ ክልክላለሁ፣ ጃጓር ልክላለሁ። እቺ ሴት ግን ነፃ ሴት ናት። ሄሎ ያ ሴራ ያለው እንደሆነ አቤት አቤት። አራት መልሽላችሁ። አይ ለቅሶ ሊደርሱ የመጡ ሰዎች ናቸው እንጂ አይደለም። ወይ ጉድ! እሺ እሺ፣ ስዘጋ እደውልላችኋለሁ። እሺ እሺ። ጉድ ፈላ። ኤደን ወይ ጉድ! ወይ እኛ እኮ ወንጀል ለመስራት አይደለም። እኛ ሞታለች ተገላለች ነው ጥያቄ ነው። ምንድን ታግታለች ነው ጥያቄ። አንቺ ማዛ ቁጭ ብለሽ አናቴን ልታስቀውሪ ነው እንዴ? ማና አሁን በቪዲዮ አይተውኛል። ስመጣ እዛ ሰፈር ሰው ተደራጅቶ አናቴን ቢሉኝስ? አይ ህጋል አይደል እንዴ? ኦነስትሊ ስፒኪንግ ድራማ ካልሆነ በስተቀር የእውነት ለቅሶ ሰው ከሞተ እኮ ምንም ችግር የለውም እኮ የእውነት ከሆነ ግን አሁን እኔ ራሱ መጠራጠር ጀመርኩኝ። እቺ ሴት አልሞተችም እንዴ እንድል ነው ያደረጋችሁኝ። ገባሽ? መጣ እሱ ኮመንት ጻፈ እሱ ትንሽ ቆይቶ ስልክ ተደወለልሽ። ከዛ በኋላ ሶ እንትን እንዳትጂ ወንድሟ ደወለ። ቦሌ ሚካኤልን አይደለም 30 ደቂቃ በላይ ጠበቅኩኝ ቁጭ ብዬ ያው ማስጠንቀቂያ ሳይመጣብኝ በፊት እኔ ቦሌ ሚካኤል ሳለች እኮ አሁን እኮ እሺ በሩቁ አሳያትኛ ችግር የለም። እሷ ትሂድና እንትን በል አንቺ አትግቢ ወደዛ አካባቢ ራይድ ውስጥኝ መኪና ነው አናቷን ይቀብሯት። እሷ ነው ፎንት ላይ ታይቼ የሰፈር ሰው ቢጠብቀኝ ስፈርቼ እኮ ነው። ዝም ብሎ ሰው መደደብ እንዳትመጪ እኮ አንድ ሰው ቤታችን ይዘሽ እንዳትመጪ አለኝ። ሰው ነው ሼር የነገረኝ ሼር አደረገኝ። ወንድሟ ነኝ አለች። አሞራው አግቶች ናቸው። ምንም ውሸት ነው። በዛ በኩል በመኪና ሁኑና እናንተ ታርጋውን አያውቁም። የት አለች እንትና አብሱት ይዛለች። አብሱት ደውይላት የት ጋር ያለችው እንዴ? አቦቺ ደግሞ ጃዝማኔ በሬ ጋር ደረስኩ። ያው ቦሌ ሆምስ መግቢያ በር አንድ ሃይ ቆይ አሁን ደስ ቆያችና ምን ልሆን እኔ ሃይ እንዴ አበዛች። ቤትሽን አታሳይ። ቆይ ይኸውልሽ ቤትሽን አታሳይ። ኧረ እኔ ችግር የለም ራሻ አለኝ ሰው ነኝ። አታሳይ ቤትሽን። ራሻ አለኝ ሰው እኔ ማንን ምንም አል ወንጀለኛ አይደለሁም። በህግም ፖሊስ መጥቶ አሁን ቢይዘኝ ለኔ መጥሪያ የማያስፈልገኝም። ልንገርህ አንዴ እንፈልግሻለን ብለ መታወቂያ አይዲ እንትና አንስተው ፖሊስ አይደለም ይኸውልህ ፖሊስም አይነካሽም። ምንም ያረግሽው ነገር የለም። ፖሊስ ሳይሆን ሰዎች ያሰማሯቸው አሉ እና የተለያየ ሰዎች እውነቱ አጥር ስር ልቀመጥ ልቤ ራሱ መታኮ ከዛ ቦታ ዞር አልኩኝ። አንተ ስለቀጠርኩ ፈራሁኝ። አንቺ አናት ጀግና ትመስይ ነበር እንዴ? ያረተኝ እኔ ኃይለኛ ምንም አልፈራም። ጃጓርዬ ለመሰለ ሰው አትንጪ ብሎ ከሄድኩኝ እዛ ጋር ተነጋግረው አናቴን ቢሉኝስ ደሜ ደማከል ቢሆንስ እናቴ ይኸው እዛ ድረስ ስለመጣች በውጭ ትየው ከዛ በምትፈልግበት ጊዜ ገብታ ታያለች። እዛት ይኸው እዚህ ድረስ መታለች። አሁን እኮ እዚህ ጋር ቦምባስ አረ ደውሉላት። እኔ ግን ጥያቄ አለኝ ጃጓር። አንደኛ የሷ ወንድም መሆኑን በምን አወቀች? የሚያናደው ምንድነው እንትና እቺ አሚን መተባለው እስካሁን ድረስ ምን እርግማን እንኳን አይደርስም። ካልተደወለልኝ ያቤረ ወንድም ይሄው ሰከንድ አላነስ በየሰዓቱ ያየው በከም ሳይለንት ነበር። አንዴ አረ እንደማመጥ እኔ ስልክ ደውዬ መጥቻለሁ። እንደማመጥ እሺ አረ ደውዬላታለሁ። 2 ደቂቃ እንደማመጥ ደርሳለች። ትንሽ ቆመሽ ጠብቂያት። ወደዛው ተመለሽ። አንቺ ወክ እያረግሽ ተመለሽ ቦታው ላይ ግዴለም። እዛ ካፍቴሪያ ላይ ተመለሽ። ደርሳለች። አንቺ ለምን ለማደውልልኝ እሷ ይሄው ስልኬ ሃይ ምን ማለት ነው? እንዳው አልሄድም አናቴ ልታስፈልጡኝ ነው እንዴ? ስልክ ወይ ስልክ አልሰጠችኝ። ምን ይዛ ማንን ይዛ እንደምትመጣ ምን አውቃለሁ? እሺ ብዬ እኔ በቀንነት ወጣው እና ጃጓርና ቦምቤና ክብሬ ኤደንዬ እኛ እኮ ይኸውልሽ እንደዚህ አንቺን የሚጎዳ ሰው መቼም አንቺን እንደዚህ አይነት ነገር ታስቢያለሽ እንዴ? ለምንድን ነው ሄሎ ስፒከር አድርጊ ውስጥ? ኧረ እኔ ቆይ በእናትህ ቆይ አንዴ ወይ አቤት። እሺ ከፈለሽ ተመለሺ ኤደን፣ ስራዬን ጨርሻለሁ። ፒፓ ሻምፒዮን ይላል። ምን ያ ስራዬን ጨርሻለሁ። ከፈለሽ ተመለሺ። ግራሲያስ ጎድ ብሌስ ኢትዮጵያ። ስትፈልጊ ተመለሽ። አሁን ታርጌት ይስከስ። አታስፈራራኝ። እኔ በቅንነት አታስፈራራኝ። ሰው ለቅሶ ደርሳለሁ ካለኝ ወስዳለሁ። እኔ ቀብር ላውድ ስፒከር ላይ አርጊው እንስማውኛ። ማንን ለቅሶ መድረስ ደግሞ ፍቃድ ይጠይቃል እንዴ? ግን እኔ በእንደዛ አይነት አመለካከት በቅንነት ወንድሟ ነኝ ስላልከኝ ተውኩት። ይወት ተመልሻይ
ውሸት ነው። ወንድም እንደዚህ ያወራን በእናትሽ እንዴ እንጂ በማስፈራራት ከሆነ እሳት ውስጥ እሳት ገባለሁ። በእንደዛ አይደለም። የሰው ፕራይቬሲ ያስቀጣሻል ምናምን እኔ በቃ ማለት ታይ ተባልኩኝ መጣው ሰው ስንት ሰው እየጠበቀኝ ነበር። የሚገርም እግዚአብሔርን ላውድ ስፒከር ላይ አርጊው ሄዱ ብሎ ልጅቷም ቆየችብኝ። ይሄ ቁጥ ብዬ ካፌ እየጠበቅኩኝ ነበር። እንስማው አጥቃኔ ለገንዘብ አይደለም የኔ ጌታ። እኔ የራይድ ምናምን ስላልሆነ ሳይሆን እዚህ ልየጠበቅኳት ነበርና አይተ ይቅርታሽ ወንድም እኔ አልሄድም። ያው ሐሳቤን ቀይሬያለሁ። አባትሽ ነው እንዴ ወይ ባልሽ ነው እንዴ? አትጂጂ በማለት ሊከለክልሻል እንዴ? ምን አገባው? እሺ እንደዚህ በሰላም ከሆነ እንትን አደርጋለሁ። እኔ ቤተሰብ አከብራለሁ። ላውድ ስፒከር ታርገው ትንሽ ድምጹን እንስማው። ኦኬ እሺ 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 ቤተሰብ ከሆነ ድምጹን ያሰማን። ቤተሰብ ከሆነ ድምጹን ያሰማን። ኤደን ድምጹን አሰሚን። ኤደን ድምጹን አሰሚን። እናት ወይ ጉድ! እናንተ ጣጣል ታመጡብኝ። ይኸው ያቺ ሴትዮዋም የለችም። 2 ደቂቃ አይደል? ይኸው 10 ነው ስልኩም አልደወለችም። ጃጓርዬ እኔ ከ40 ደቂቃ በላይ ጠበቅኩኝ። ግን ህፃን የሚመስላችኋል እዚህ ያለ ሰው? እኮ it's a lot of drama። ምንም ይሄ ለቅሶ መድረስ ፕራይቬት ስራችን ጨርሰናል። ችግር የለውም። ጃጓር ፕራይቬት አይባልም። ለቅሶ መድረስ ምን ችግር አለ? ለምታወራው ስላንቺ አይደለም። ቤቱን ታሳያ፣ አካባቢውን ታሳያቸው። ሄዳ በመኪና ሄደው ሌላ ቀን ትደርሳለች። እንትና ቀላል የቱርክ ፊልም ነው የሰሩት። ምንድነው የምትይኝ አንቺ? ሚጣ ወይዬ ምን አርጊ ነው የምትይኝ? አንቺ ኖ እኔማ እኮ ምን አርጊ አንቺን እኮ አይደለም። ወጣው ልብስ ጥቁር ልብስ ለበስኩ ተነሳው። ከ40 ደቂቃ በላይ ቁጭ አልኩ ላይቭ ላይ ሳልዘጋ ቻርጀር ለምኜ ሁሉ ስልኬ እንዳይቆም አንቺ ወልሽ ኤደን ከልብ ነው አመሰግንሽ። ሲደወልልኝ አይታችኋል። ምን አርጊ ነው የምትሉኝ? ጌታ ኢየሱስ ምስክሬ ነው። ከልብ ነው ማመሰግንሽ። የምር ከልብ ነው ማመሰግንሽ። ለምን አንቺ የምትችይው ነገር ሁሉ አድርገሻል። አሜን ነው ቁማር ያስበላችን። አሜን ነው ቁማር ያስበላችን። አሜን ነው ሁሉ ሰው ሼር አደረገልኝ። የሰው ፕራይቬሲ ቤት አንፈልግም ብሎ ካለ ቦምባስቲክ ቁማር ያስበላችን። አሜን ተረጋጋ፣ እየመጣች ነው። አንድ ሰዓት ትክክል አይደለም። ሻወር ሳልወስድ እኮ ነው ልብሴን ለብሼ የወጣሁት። መድኃኒዓለምን ገላይ ነው ተናፈቀ። ኤዱ ትክክል ነሽ። እሷን አጥፋተኛ ልክ ነሽ። ትመጣለች። ሻወሩን አልወሰድኩም። እሺ ይኸውልሽ እኔ የምልሽ በመኪናው ሳትወርጂ አንቺ መኪናው ሳትወርጂ አሁን ትመጫለሽ። አዎ ይኸውልሽ ኤደን መኪናው ሳትወርጂ አካባቢውን አሳያት። እሷ በሌላ ቀን ትደርሳለች። ችግር የለውም። እንዳትመጪ ተባልኩኝ። እሱ ችግር የለውም። የሰው ፕራይቬት ላይፍ በህግ የሚያስቀጣሸት እንደዚህማ ካንተኛ በሽተኛ እናት አለችኝ ያሉኝ እኮ ነው የምነግራችሁ። ኤዱ በቃ ወደ ቤትሽ ግቢ። የቤትሽ ሂጂ ዝም ብለሽ በቃ እያወራሽን ከኛ ጋር ወደ ቤትሽ ተመለሽ። ወደ ቤትሽ ግቢ። የቤትሽ ግቢ የኔ ቆንጆ